ጤነኛ በልታችሁ ጤነኛ እንድትሆኑ ይመኝላችኋል ዚዚ ቻናሉ። ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬ ደግሞ ጤነኛ የሆነ ምርጥ የቬጂቴብል ሚክስ የሆነ ነው የምናዘጋጀው ማለት ነው። እንደምታዩት እንግዲህ ግሪን ቢንሱን ጥብጥብ አድርጌ ፎሰሊያውን አዘጋጅቻለሁ ቁርጥርጥ አድርጌ በመንፈልገው መጠን ማለት ነው። ይኸውላችሁ እንደምታዩት ከዛ እሱን እንግዲህ እንጠብሳለን። እሱን በደንብ አድርገን እንጠብሳለን። በደንብ ብዙም እንዲበስል አያስፈልግም። ከዛ ሽንኩርታችንን እናዘጋጃለን። ነጭ ሽንኩርታችንን እናዘጋጃለን። ይኸውላችሁ እንደዚህ እንደምታዩት ትንሽ ነው የሚፈልገው፣ ብዙም አይፈልግም። ከዛ ጨዋችንን እንጨምራለን። ብላክ ፔፐር ኤንድ ደግሞ የጥብስ ቅጠል ሁሉ ጊዜ የማይጠፋው ከቤቴ እሱን እንጨምራለን። ከዛም በኋላ ሽንኩርታችንን እንጨምርና እናዋህደዋለን ማለት ነው። ከዛ ነጭ ሽንኩርታችንን እንጨምራለን። እሱንም አብረን እናዋህደዋለን። በደንብ አድርገን ጥብስ እናርግና ሽንኩርቱ እስከሚጠበስልን ድረስ ይኸውና ኦሬዲ ሁላችሁ እንደዚህ ብስል ብሏል። እንግዲህ ሽንኩርቱ አብሮ ተዋህዷል፣ ይበቃል። አሁን ደግሞ ምንድነው ወደ አበባ ጎመናችን እንሄዳለን ማለት ነው። አበባ ጎመናችንንም እንቆራርጠውና እናዘጋጀዋለን ማለት ነው። ከዛ ይሄንን እየቆራረጥን ሳለ ውሃችን እናፈላለን። ለምን ውሃ ላይ ሁላችሁ እንደዚህ እንዳዘጋጀ ነው ውሃው ላይ 5 ሚኒት 5 ደቂቃ እንዲበስልልን እንተዋለን። የፈላ ውሃ ውስጥ እንጨምረዋለን ማለት ነው። ከዛ ይሄ ደግሞ ጨው ጨምረን እናዋህደዋለን። ከዛ ደግሞ ያኛው እየበሰለ ሳለ ብሮኮሊያችንን ደግሞ እናዘጋጃለን እና ልክ ያው እንቆራርጠዋለን ልክ እንደ አበባ ጎመኑ ማለት ነው። ብሮኮሊያችንን ብዙ መብሰል አይጠበቅበትም። ልክ እንደዚህ ግሪን እንደሆነ አረንጓዴ እንደሆነ ያኛውም ደግሞ በቃ እንደዚህ ይበቃዋል። አሁን በስሏል ማለት ነው። ስለዚህ አሁን ብሮኮሊያችንን እንጨምራለን፣ ጨዋችንን እንጨምራለን። ደግሞ ይሄንን በደንብ አድርገን እናበስለዋለን ልክ እንደዛኛው ማለት ነው። ከዛ ያኛው እየበሰለ ሳለ ይሄንን ደግሞ እንከታተፋለን። ካሮታችንን እናዘጋጃለን። ኦሬዲ ይሄ ደረሰ ወጣ። እንደዚህ መሆን አለበት። አረንጓዴ ሆኖ መውጣት አለበት ማለት ነው። ብዙ መብሰል አያስፈልገውም፣ ይበቃዋል። ከዛ አትክልቶቻችንን ይሄ ትልቁ ቃሪያ የፈረንጅ ቃሪያ የምንለውን እሱን እንከታተፋለን። እኔ 3 አይነት ነው እንግዲህ ያዘጋጀሁት ማለት ነው። እንደምታዩት ቀይ፣ ኦሬንጅ እና ቢጫ። ከዛ ይሄንንም በደንብ አድርገን ሁሉንም ከተፍተፍ አድርገን እናዘጋጃለን። ለምን አሁን ግሪን ቢንሱ ይሄንን ደግሞ ስቆርጥ ኦሬንጁን ይኸውላችሁ እንግዲህ ምን እንዳያችሁ እስቲ ተናገሩ በእናታችሁ እና ኮሜንት አድርጉልኝ። ይኸውላችሁ አሁን ሁሉንም ከታትፈን ጨርሰናል ማለት ነው። ሽንኩርታችንን እንከትፋለን። ነጭ ሽንኩርታችንን እናዘጋጃለን እንደዚህ። ቮላ አሁን ሁሉም ሬዲ ሆኗል። ከዛ መጥበሻችን ላይ ዘይታችንን ጨምረን ይሄንን እንጠብሳለን ማለት ነው። እኔ ትንሽ ተለቅ ያለ መጥበሻ ነው ያዘጋጀሁት ለምን ብዙ ስለሆነ ማለት ነው። እንደምታዩት ይሄንን በደንብ አድርገን ጥብስ እናደርገዋለን። ያው ሁሉም እንግዲህ የበሰለ ነው ሁሉም ነገር እና ካሮቱና ሽንኩርቱን ነጭ ሽንኩርታችንን አደባልቀን እንጠብሳለን። ሌላ ሁሉም ሬዲ ነው በስሏል። ምንም ጊዜ የማይፈጅ ጤነኛ የሆነ ምግብ ፎሰሊያው፣ ብሮኮሊው፣ አበባ ጎመኑ፣ ካሮቱ፣ ሽንኩርቱ፣ ነጭ ሽንኩርቱ፣ ቤል ፔፐሩ ቫይታሚን ሲ ያለው ታውቃላችሁና ቅመማችንን እንጨምራለን። የምንፈልገውን ቅመም እንጨምራለን። እኔ ጨመርኩት ጨው፣ ቆንዶ በርበሬ፣ የሮዝመሪ የተፈጨ እና ኮመን የጨመርኩት። አሁን ከዛ እሱ ጥብስ ሲልልን ቬጂያችንን ማደባለቅ ነው ማለት ነው። በጣም ታይቷቸዋል እንዴት ጣፋጭና እንዴት ለሆዳችን ተስማሚ እንዴት ጤነኛ የሆነ ምግብ እንደሆነ አስባችሁታል? ይኸውላችሁ ይሄ ደግሞ ይኸውላችሁ ይሄንንም እንጨምራለን። ይሄ በነገራችን ላይ
ፔፐር እንደዚሁም ይበላል። ግን ደግሞ እንደዚህ ጠበስ እናደርገዋለን አብረን። ይኸው ከለሩም ያምራል፣ ከለርፉል ነው፣ ለጤናችን ተስማሚ ነው። እንደገና የበላ ነው እንግዲህ። ከዛ ሶይ ሶስ ነው እንግዲህ የጨመርኩበት እና ኦይስተር ሶስ ሁለቱንም ነው የጨመርኩት። እሱን በደንብ አድርገን እናዋህደዋለን። እሱን ካዋሃድን በኋላ ደግሞ የበቆሎ የተፈጨውን ዱቄቱን እሱን አንድ ማንኪያ ደግሞ በጥብጬ እጨምራለሁ ማለት ነው። ይኸውላችሁ እንደምታዩት አንድ ማንኪያ እንደዚህ አድርጌ በጠብጥና እጨምራለሁ። በጣም ቆንጆ ነው የሚሆነው። ስለዚህ ሰርታችሁ ተመገቡ። በጣም ቆንጆ ነገር ነው። በጣም ጤነኛ ከሁሉም የሚገኘውን ቫይታሚን አስቡት እንግዲህ በጣም ጤነኛ ነው። እንግዲህ ሰሞኑን ስጋ ስንበላ ስለሰነበትን ስለዚህ አሁን ለሆዳችን ይሄ ጥሩ ነው። ለሆዳችን ለዳይጀስቲቭ ሲስተም ሁሉ ጽድት ያደርገዋል ማለት ነው። ሁላችሁ እንደዚህ ደርሶልኛል። እንግዲህ አሁን ወደ ተዘጋጀው ፓትራ ላይ ጎርጎድ ያለ ሳህን ላይ ነው ማድረገው ማለት ነው። ከዛ ሁሉንም እንደዚህ በደንብ እያረኩኝ ልክ እንዳገልግል እንግዲህ እንደረድረዋለን ማለት ነው። በጣም ቆንጆ ነው። ሰርታችሁ ማታውቁ ከሆነ እንደዚህ ተመገቡ። በጣም ቆንጆ ጤነኛ ነው። በጣም ይጣፍጣል። ከዛ ቃሪያን ፍጭት አድርጌ ንስንስ አደረኩበት፣ በደንብ አደረኩበት። በጣም ቆንጆ ነው፣ ይጣፍጣል። ሰርታችሁ ተመገቡ። ስለምትከታተሉኝ አመሰግናለሁ። ላይክ ሰብስክራይብ ለምትወዷቸው ለጓደኞች፣ ለዘመድ፣ ለሁሉም አድርሱ፣ ብዙ ቦታ እንዲዳረስ ማለት ነው። ካልፈለጋችሁ ደግሞ አታድርጉ፣ መብታችሁ ነው። ስለተከታተላችሁኝ አመሰግናለሁ። ቴንኪዩ። በሌላ ጊዜ እስከምንገናኝ ደህና ሰንብቱልኝ። ባይ